ሰላም ጤና ይስጥልን። በባለፈው ቪዲዮ ከአስሩ ወርቃማ የገንዘብ ህጎች መካከል አንደኛውና ሁለተኛውን አይተናል። በዚህ አጭር ቪዲዮ ሶስተኛና አራተኛ ወርቃማ የገንዘብ ህጎቹን እናያለን። ሶስተኛውና ወርቃማው የገንዘብ ህግ ከገቢው በላይ አያወጡ ወይንም ከገቢው በታች ይኑሩ የሚል ነው። ስለዚህ ይህ ህግ ለብቻው ብዙ የገንዘብ ችግሮችን ይፈታል። ከገቢው በታች ማሳለፍ፣ ከገቢው በላይ አለማውጣት ብዙ የገንዘብ ችግሮችን ይፈታል። ነገር ግን ገቢውን ቀስ በቀስ ማሳደግ ይገባውታል እንጂ በዚህ ህግ ታስሮ መኖር ለብቻው እያደገ ለሚመጣው ለዚህ ኑሮ ውድነት መፍትሄ ሊሆን አይችልም። የወደፊቱን ገንዘብ ማውጣት ወይንም ማባከን የኑሮ ውጥረትን፣ ጭንቀትንና መልካም ላልሆነ ዕዳ ያጋልጣል። ስለዚህ ሰላማዊ የገንዘብ አጠቃቀም እንዲኖርና ሰላማዊ የገንዘብ አጠቃቀም ዛሬውኑ እንዲጀምር ከገቢው በላይ አያወጡ ወይንም ከገቢው በታች ይኖሩ። ስለዚህ እስቲ የወር ገቢውን ወይንም የቀን ገቢውን ወይንም የወር ወይንም የቀን ወጪውን በሐቀኝነት ይዘርዝሩና ራሳችሁን ፈትሹ። እኔ ከገቢዬ በላይ እያወጣው ነው ወይንም ከገቢዬ በላይ እየኖርኩ ነው ወይስ ከገቢዬ በታች እየኖርኩ ነው የሚለውን ለራሳችሁ መልሱ። አራተኛውና ወሳኙ ወርቃማ የገንዘብ ህግ ዘወትር ይቆጥቡ የሚል ነው። ቁጠባ ብዙ ድንገተኛ ጉዳዮችን ለማለፍ እንዲሁም ደግሞ መልካም ለሆኑ እድሎች ዝግጁ እንድንሆን ያደርገናል። ትንሽ የሚመስሉ ቁጠባዎች ነገር ግን ተከታታይነት ያላቸው ከሆነ ትልቅ ለውጥ ያመጣሉ። ያለማቋረጥ መቆጠብ በራስ መተማመንና እርጋታ ያለውን የገንዘብ አጠቃቀምን ይፈጥራል። ጥሩ የቁጠባ ዘዴ የቁጠባ አካውንቱን አውቶሜት ማድረግና በቀላሉ ገንዘብን ለማውጣት ምቹ አለማድረግ ብዙዎች የሚመክሩት የቁጠባ ዘዴ ነው። እስቲ በዚህ ወር ወይንም በዚህ ቀን ከገቢው 10% በተከታታይነት ለመቆጠብ ይወስኑ። ስለዚህ በአጠቃላይ በዚህ አጭር ቪዲዮ ከአስሩ ወርቃማ የገንዘብ ህጎች ሶስተኛውና አራተኛውን አይተናል። እነሱም ከገቢው በላይ ወይንም ከገቢው በታች ይኑሩ ወይንም ከገቢው በላይ አያወጡ የሚልና ዘወትር ይቆጥቡ፣ ይህ ዘወትር ቁጠባ መልካም እድልን ይፈጥራል የሚል አይተናል። ይህንን ቪዲዮ ለሌሎቹ እንዲደርስ ሼር ማድረግን አትርሱ።